ሰላም እንዴት ናችሁ? የተወደዳችሁ በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም እንግዲህ በአዲስ ትምህርት መጥቻለሁ። ይህንን ትምህርት ከመጀመራችን በፊት ሁላችሁም ቪዲዮውን ላይክ በማድረግ እንድትጀምሩ በጌታ ፍቅር ጠይቃችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አበረታታችኋለሁ። ተባርካችኋል። ዛሬም እንግዲህ የምናየው ስትጸልዩ በጭራሽ መናገር የሌለባችሁን 3 ቃላት አብረን እንመለከታለን። እስከ መጨረሻው ተከታተሉ። በየቀኑ ተንበርክካችሁ ልትጸልዩ ትችላላችሁ። አምላካችሁን በሙሉ እምነታችሁና በሙሉ ኃይላችሁ እየጠራችሁ ይሆናል። ነገር ግን ሳታውቁት ጸሎታችሁ ወደ እግዚአብሔር እንዳይደርስ የሚያደርጉ 3 ንግግሮችን እየተናገራችሁ ይሆናል። እነዚህም ቃላት መንፈሳዊ ሊመስሉ ይችላሉ፣ ነገር ግን መርዝን በውስጣቸው ያዘሉ ናቸው። ከሁሉም የከፋው ደግሞ ሰይጣን እነዚህን ቃላቶች ስትናገሩ ይወዳቸዋል። ምክንያቱም መንፈሳዊ ስልጣናችሁን እንደሚያጠፉ ስለሚያውቅ ነው። በዛሬው ቪዲዮም እነዚህ ቃላቶች ምን እንደሆኑና በሕይወታችሁ ምን እንደሚያስከትሉ በትክክል ትገነዘባላችሁ። እስከ መጨረሻው እዩት። ጸሎት ማለት እግዚአብሔርን ማናገር ብቻ ነው ብለው ብዙ ሰዎች ያምናሉ። ነገር ግን እውነታው ከዚህ በላይ የጠለቀ ነው። ስትጸልዩ ወደ መንፈሳዊ የጦር ሜዳ እየገባችሁ ነው። በዳንኤል ምዕራፍ 10 ላይ እግዚአብሔር የዳንኤልን ጸሎት ከመጀመሪያው ቀን ጀምሮ ቢሰማም መልሱ ለ21 ቀናት መዘግየቱን እናያለን። ምክንያቱ ደግሞ በመንፈሳዊው ዓለም ጦርነት ስለነበረ ነው። ይህም አንድ ኃይለኛ ነገርን ያሳየናል። የምንጠቀምባቸው ቃላቶች በሰማይም ሆነ በጨለማው ዓለም ክብደት አላቸው። የማርቆስ ወንጌል 11:24 ላይ ያለውን ቃል እንመልከት። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት ቁጠሩ ይሆንላችሁማል። ይህ ጥቅስ ፍጹም እምነት እንጂ በጥርጣሬ የተበከለ ቃላት የለበትም። ጠላት ተንኮለኛ ነው። ከመጸለይ ሊያግዳችሁ አያስፈልገውም። የሚያስፈልገው ነገር ትክክል ባልሆነ መንገድ እንድትጸልዩ ማድረግ ነው። እሱ የሚወዳቸውና እንድትናገራቸው የሚፈልጋቸው 3 ቃላቶች አሉት። እነዚህን ቃላቶች ስትናገሩ ጸሎታችሁ ሙሉ ቢሆንም ኃይል እንደማታገኙ ያውቃል። ስለዚህ እነዚህን ቃላት አንድ በአንድ ዘርዝረን እንመልከት። አንደኛው ከሆነ የሚል ነው። በጸሎታችሁ ውስጥ ፈጽሞ መናገር የሌለባችሁ አንደኛው ቃል ከሆነ የሚል ነው። ምንም ጉዳት የሌለው እንዲያውም መጽሐፍ ቅዱሳዊ ሊመስል ይችላል። ከሁሉ በላይ ኢየሱስ ራሱ አባቴ ቢቻልህ ይህ ጽዋ ከእኔ ትለፍ ማቴዎስ 26:39 ላይ ብሏል። ነገር ግን እዚህ ላይ ወሳኝ የሆነ ነገር አለ። ጌታ ኢየሱስ ይህንን የተናገረው በጥርጣሬ የተነሳ ሳይሆን ለአብ ፍቃድ ፍጹም በመታዘዝ ነው። ከዚህም በመቀጠል ነገር ግን የእኔ ፍቃድ አይሆን የአንተ እንጂ ብሎ ጨርሷል። አብዛኞቹ ሰዎች ከሆነ ብሎ ቃላቶችን የሚጠቀሙት ለመታዘዝ ሳይሆን ከጥርጣሬ የተነሳ ነው። ጌታ ኢየሱስ ሆይ ልትፈውሰኝ ከፈለግ ፍቃድህ ከሆነ ከሰማኸኝ ሕይወቴን ቀይር የሚሉ ጸሎቶች እየጠየቃችሁ ነው፣ ግን በእውነት ከልባችሁ እያመናችሁ አይደለም። ወደ እግዚአብሔር እየጸለያችሁ ነው፣ እየጠየቃችሁ ነው። ነገር ግን እሱ ማድረግ በሚችለው ነገር ላይ እየተጠራጠራችሁ ነው። ያዕቆብ 1:6-7 ዳሩ ግን ሳይጠራጠር በእምነት ይለምን፣ ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር ያገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላወል ነው ይላል። ከሆነ የሚለው ቃል እርግጠኛ አለመሆንን ይይዛል። እርግጠኛ ባለመሆን ውስጥ ደግሞ ጠላት ይገባል።
ይህን አስቡ። በጦር ሜዳ ያለ ወታደር ናችሁ። ሰይፍ በእጃችሁ ነው። ለመዋጋትም ዝግጁ ናችሁ። ነገር ግን ጦርነቱ ከመጀመሩ በፊት አሸንፍ ይሆን ወይ ደግሞ እሸነፍ ይሆን የሚል ጥርጣሬ ካላችሁ ጦርነቱ ሳይጀመር በፊት ተሸንፋችኋል። ኢየሱስ እንድንጠራጠር ሳይሆን በስልጣን እንድንጸልይ አስተምሮናል። ዮሐንስ ወንጌል 14 ከ13 እስከ 14 እኔ ወደ አብ እሄዳለሁና አብም በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ብሎናል። በዚህ ውስጥ ከሆነ የሚል ነገር የለም። በእርግጠኝነት መተማመንን፣ የማይናወጥ እምነትን እናያለን። ስለዚህ ከዛሬ ጀምሮ ከሆነ የሚሉ ቃላቶችንና ጥርጣሬን ከጸሎቶቻችሁ ውስጥ አስወግዱ። ጌታ ሆይ ፍቃድ ከሆነ ፈውሰኝ አትበሉ። ነገር ግን ጌታ ሆይ በኢየሱስ ክርስቶስ ስም አስቀድመ የሰጠኸኝን ፈውስ እቀበላለሁ በሉ። በእምነት እምነታችሁ የሚታይበት መንገድ ነው። ስለዚህ በኃይልና እምነት በተሞላበት ጸሎት መጸለይ አለባችሁ። የእግዚአብሔር ልጅ ስልጣን እንዳለው ሰው እንጂ እንደሌላ አትጸልዩ። ሁለተኛው ቃል መጀመሪያ ከጠቀስነው ቃል በላይ አደገኛ ነው። ይህም ቃል ምናልባት ይባላል። ይህ ቃል በጣም አደገኛ ቃል ነው። ምክንያቱም ትሑትና ጥንቃቄ የተሞላበት ይመስላል። ነገር ግን መሰረቱ የተንገዳገደ እምነትን ይገልጻል። ምናልባት የሚለው ቃል የሚያወጣ ሰው የእግዚአብሔር ማንነት በትክክል የማያውቅ ሰው ቃል ነው። አስቡት፣ ስንት ጊዜ እንደዚህ ብላችሁ ጸልያችኋል? ምናልባት እግዚአብሔር ጸሎቴን ይመልስ ይሆን? ምናልባት እግዚአብሔር ይቅር ይለኝ ይሆን? ምናልባት እርሱ ይሰራልኝ ይሆን ብላችሁ ጸልያችሁ ታውቃላችሁ? እግዚአብሔር የማይለዋወጥ አምላክ ነው። ነገር ግን እነዚህ ቃላቶች በእግዚአብሔር ላይ እምነትና እርግጠኝነት እንደሌላቸው ያሳያሉ። ዕብራውያን 13:8 እንዲህ ይላል፣ ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለምም ያው ነው። ምናልባት ይህ ቃል የአባቱን መልካምነት የሚጠራጠር ሰው ቋንቋ ነው። ምናልባት ብላችሁ ስትጸልዩ እግዚአብሔር ቃል ኪዳኑን ለመፈጸም በቂ አይደለም እያላችሁ ነው። ጠላት በዚህ መንገድ እንዲህ እያላችሁ እንድትጸልዩ ይፈልጋል። ምክንያቱም ምናልባት የሚለው ጸሎት መልስ የሌለው ጸሎት እንደሆነ ያውቃልና። ኢየሱስ በማርቆስ 9:23 ላይ እንዲህ አለ፣ ለሚያምን ሁሉ ይቻላል። አስተውሉ፣ ምናልባት አላለም፣ ለሚያምን ሁሉ አለ። ምናልባት የሚል ጸሎት በጥርጣሬ ላይ የተመሰረተ ጸሎት ነው። ጥርጣሬ ደግሞ እምነትን ያጠፋል። ስለዚህ ምናልባት እግዚአብሔር ነፃ ያውጣኝ ይሆናል ከማለት ይልቅ በእርግጠኝነት እንዲጸልዩ፣ ጌታ ሆይ አስቀድመ የሰጠኸኝን ነፃነት እቀበላለሁ፣ ነፃ እንደምታወጣኝ አምናለሁ ብላችሁ ጸልዩ። ምናልባት ብለው የሚጸልዩ ሰዎች አባታቸው ማን እንደሆነ የማያውቁና በሱ ላይ የማይተማመኑ ሰዎች ጸሎት ነው። ስለዚህ አምላኩንና አባቱን እንደሚያውቅ በእርሱ ላይም እምነት እንዳለው ሰው ጸልዩ። ሶስተኛ፣ የማይገባኝ። ይህ ቃል ብዙ ጊዜ ስውር የሆነና አክብሮትን ያዘለ ንግግር ይመስላል። መንፈሳዊ ቃል ተደርጎ የሚታሰብ ነገር ግን ወጥመድ የሆነ ቃል ነው። ብዙ ክርስቲያኖች እንዲህ ይላሉ፣ ጌታ ሆይ እኔ የማይገባኝ ነኝ ይላሉ። ይህም ኢየሱስ በመስቀል ላይ የሰራውን ታላቅ ሥራ የሚቃረን ነው። ሮሜ 8:1 እንዲህ ይላል፣ አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ስለዚህ እናንተ የማይገባችሁ አይደላችሁም፣ በክርስቶስ በኩል ሁሉ ነገር ተሰጥቷችኋል። በኢየሱስ ደምም የሚገባችሁ ተደርጋችኋል። አንድ ልጅ አባቱን ቀርቦ አባቴ ሆይ በቤት ለመሆን የማይገባኝ ነኝ ሲል አስቡት።
ይህ ትህትና ሳይሆን የተሰጠውን ክብር አልፈልግም እንደማለት ነው። ስትጸልዩ ጸሎታችሁን በአክብሮት አድርጉት። ነገር ግን ኃጢአታችሁ በኢየሱስ ክርስቶስ ደም እንደታጠበ፣ እንደነጻችሁ፣ ፈውስን እንደተቀበላችሁ በማመን ይሁን። እኔ የማይገባኝ ነኝ ከማለት ይልቅ እንዲህ በሉ፣ አባት ሆይ በኢየሱስ ደም ብቁ ስላደረግከኝ አመሰግንሃለሁ። ይህ የእግዚአብሔርን ልብ የሚነካ ጸሎት ነው። የመስቀሉን ኃይል የሚያከብር ጸሎት ነው። ጸሎቶቻችሁን ኃይል እንዳይኖራቸው የሚያደርጉ 3 ቃላቶችን አውቃቸዋል ከሆነ ምናልባት የማይገባኝ የሚሉትን እነዚህ ቃላቶችን አውቃቸዋል። ከነዚህ እንደ መንፈሳዊ ሰንሰለቶች ከሆኑ ጸሎቶች ዛሬ ነፃ መውጣት ይሆንላችሁ። ተባርካችኋል።